ሰላም እንዴት ናችሁ? ብዙዎቻችሁ ስኮላርሺፕ ምንድነው ከሚለው ጀምረን ዲስከስ እንድናደርግ ብዙ ጥያቄዎች እየጠየቃችሁ ነበር። ስለዚህ በዚህ ቪዲዮ ዋት ኢዝ ስኮላርሺፕ ከሚለው ሀሳብ ጀምረን የተለያዩ ፖይንቶችን እያነሳን ዲስከስ እናደርጋለን። እንዲሁም ደግሞ ፓርት 1 ነው ይሄኛው ቪዲዮ። ከዚህ በኋላ ፓርት 2፣ ፓርት 3፣ ፓርት 4 እያለ ስለ ስኮላርሺፕ እንዲሁም ዶክመንት አዘገጃጀትም አጠቃላይ ፕሮሰሱ ምንድነው የሚመስለው የሚለውን በቢግነር ሌቭል ጀምረን አድቫንስ ሌቭል ድረስ በደንብ ዲስከስ የምናደርግበት ፕሮግራም አዘጋጅቼላችኋለሁ። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ በማድረግ ፋሚሊ ሁኑ። እንዲሁም ደግሞ የተለያዩ የስኮላርሺፕ ኦፖርቹኒቲዎች እንዲደርሷችሁ ከዚህ ከዩቲዩብ በተጨማሪ የቲክቶክ አካውንትና ቴሌግራም አካውንትም ስላለን ዲስክሪፕሽን ጋር በጻፍኩት እየገባችሁ ፋሚሊ መሆን ትችላላችሁ ለማለት ነው። እንዲሁም ደግሞ ኖቲፊኬሽንም እንዲደርሳችሁ የደወል ምልክቷን ኦን ማድረጋችሁ እንዳትረሱ። ወደ ቪዲዮ እንደነገርኳችሁ ዛሬ የምናወራው ስለ አጠቃላይ ስኮላርሺፕ ምንድነው የሚለውን ሀሳብ ነው ማለት ነው። ዲስከስ የምናደርግባቸው እና ኤክስፕሌን የማደርጋቸው ኮንቴንቶች እነዚህ ናቸው። ስለዚህ እያንዳንዱን ዲፕሊ እናያለን ማለት ነው። የመጀመሪያው ጥያቄ ብዙ ጊዜ ትሰማላችሁ ስኮላርሺፕ ሲባል እና ምንድነው ላይክ ስኮላርሺፕ ማለት ምን ማለት ነው? ምን አይነት ነገሮችን ይይዛል? ምን አይነት ነገሮችንስ ፕሮቫይድ ያደርጋል? እንዴትስ ማግኘት እንችላለን የሚለውን ዲፕሊ የምናይበት ሴሽን ነው ዛሬ። ስለዚህ በደንብ እንድትከታተሉና ማስታወሻ ብትይዙም ይመረጣል። እዚህ ጋር ዋት ኢዝ ስኮላርሺፕ የሚለውን ሀሳብ እናያለን ማለት ነው። ቤዚካሊ ስኮላርሺፕ ማለት የፋይናንሽያል ኤድ ነው። ፋይናንሽያል ኤድ ማለት በገንዘብም እንዲሁም ደግሞ ሄዳ ትምህርታችሁን ወይም ደግሞ ሪሰርች ምሰሩም ከሆነ ሪሰርቻችሁን ትምህርታችሁን ሌላ ሀገር ሄዳችሁ ካለምንም ወጪ ሳይጠበቅባችሁ እየተከፈላችሁም ወይም ደግሞ የምትማሩበትና የምትኖሩበት ከበር ተደርጎ የምትማሩበት ኦፖርቹኒቲ ነው ማለት ነው፣ እድል ነው። ከዛ ውጪ ደግሞ ክራይቴሪያ አለው። ላይክ ምን አይነት ነገሮች አሉት? ስኮላርሺፕ ፋይናንሽያል ኤድ ነው ካልን በምን መልኩ ነው ሳፖርት የሚደረገው የሚለውን ስናይ ለምሳሌ በአካዳሚክ ፐርፎርማንስ ሊሆን ይችላል፣ ወይም ደግሞ ፋይናንሽያል ኒድ ሊሆን ይችላል። ለምሳሌ ፋይናንሽያል ኒድ ማለት ቤተሰቦቻችሁ ገንዘብ እንደሌላቸው እናንተም ገንዘብ እንደሌላችሁ ሄዳችሁ መማር እንደማትችሉ ላይክ ወረቀት የሚጻፍ ወረቀት ከቀበሌም ሊሆን ይችላል ከምናምን እንደዛ ተጽፎ ሳፖርት የሚጠየቅበት ሲሆን ፋይናንሽያል ኒድ ይባላል። ከዛ ውጭ ደግሞ ፐርሰናል ባክግራውንድ አለ። ለምሳሌ ሪሰርቾችን አይዲያችሁን ከወደዷቸው የምትሰሩትን ፕሮፖዝ የምታደርጉትን ሀሳብ የሚወዱትም ከሆነ ይህንን ፋይናንሽያል ኤድ ሊሰጧችሁ ይችላሉ ማለት ነው። በሶስተኛነት ጥቅሞቹ ናቸው። ምን አይነት ጥቅሞች ይሰጣን ይሄ ስኮላርሺፕ የሚባለው ነገር ነው። ይሄ ማለት ፋይናንሽያል በርደን ወይም ደግሞ እዛ ሂደን እንድንማር ውጭ ሀገር ሂደን እንድንማር ኦፖርቹኒቲዎችን ይሰጠናል ማለት ነው፣ በነፃ ምንም አይነት ወጪ ሳናወጣ። ከዛ ውጭ ደግሞ ሌላ ቦታ ሄዳችሁ እንድትማሩ ያደርጋል ማለት ነው። ስለዚህ በአጠቃላይ ሶስቶቹ ዲፊኒሽኖች ናቸው። ስኮላርሺፕ ምንድን ነው፣ እንዴት ነው አዋርድ የሚደረገውና ምን አይነት ጥቅሞችን ይሰጣን የሚለው ማለት ነው። ፓርት 2 ላይ ለምን ማተር ያደርጋል፣ ላይክ ስኮላርሺፕ ለምንድን ነው ማተር የሚያደርገው የሚለውን ሀሳብ ነው የምናየው። ፋይናንሽያል ሪሊፍ ይሰጣል ማለት ለምሳሌ ከቨሪንግ ኮስትስ ወጫችሁን በሙሉ ከበር ያደርጋል፣ ቅድም እንዳልኳችሁ የትምህርታችሁን ሊቪንግ ኤክስፔንሲያችሁን። ከዛ ውጭ ደግሞ የፈለጉበት ትምህርት ቤት የፈለጉትን ትምህርት እንዲማሩ ያስችላል ማለት ነው። በሁለተኛነት ደረጃ ደግሞ አክሰስ ቱ ኤዱኬሽን ነው። ያው እንዳልኳችሁ ኤኒዌር አሪፍ ዩኒቨርሲቲዎች ጋር ሄዳችሁ እንድትማሩ በር ይከፍትላችኋል። ከዛ ውጭ ደግሞ ራሳችሁን ፐርሰናል ግሮዝ ራሳችሁን እንድታሳድጉ ያስችላችኋል ማለት ነው። ኔክስት ዋን ፓርት 3 ታይፕስ ኦፍ ስኮላርሺፕ ነው። እነዚህ ታይፕስ ኦፍ ስኮላርሺፕ የምንላቸው በኦልሞስት ላይክ ብዙ አይነት ታይፕ ኦፍ ስኮላርሺፖች አሉ። ከነዛ ውስጥ የምናየው የመጀመሪያው ሜሪት ቤዝድ ይባላል። ሜሪት ቤዝድ ማለት እንዳጠቃላይ በግሬዳችሁና በትምህርት ኤክስፔሪንሳችሁ በግሬዳችሁ ቤዝድ ሆኖ የሚሰጥና አቺቭ የምታደርጉት ወይም የምታሸንፉት የስኮላርሺፕ አይነት ሜሪት ቤዝድ ስኮላርሺፕ ይባላል። ይሄኛው የመጀመሪያው አካዳሚክ ኤክሰለንስ ነው እንዳልኳችሁ ማለት ነው። ከዛ ውጭ ደግሞ ሊደርሽፕ ኮሚኒቲ ሰርቪስ ነው። ያ ማለት በሊደርሽፕ ስኪል ካላችሁ፣ ሊደርሽፕ ኤክስፔሪንስ ካላችሁ ወይም ኮሚኒቲ ሰርቪስ ላይ ሰርታችሁ የምታውቁ ከሆነ እንዲሁም ደግሞ ሶስተኛው ደግሞ ታለንት
ያላችሁ ለምሳሌ በስፖርት ሊሆን ይችላል፣ በአርትስ ሊሆን ይችላል፣ በሚውዚክ፣ በኪቦርድስ፣ ላይክ ኢንስትሩመንት ስኪል ያለው እንደዚህ ዲፈረንት ነገሮች ስኪሎች ያሏችሁ ስኮላርሽፕ ፕሮቫይድ ይደረጋል። ይሄ የሚሆነው ፓርቲኩላርሊ ለዚህ ተብሎ የሚወጡ ስኮላርሽፖችን ስትሞክሩ ነው ማለት ነው። እንዳልኳችሁ ሊደርሽፕ ላይም ደግሞ ሊደርሽፕን የሚጠይቅ ስኮላርሽፕ አይነት ስለሚኖር በዛ ውስጥ ፓርቲሲፔት ማድረግ ይቻላል። አንድ ሁለተኛው የታይፕስ ኦፍ ስኮላርሽፕ ደግሞ ኒድ ቤዝድ ይባላል። ኒድ ቤዝድ ማለት ቅድም ፋይናንሽያሊ ሳፖርት ያደርጋን ያልኩትን ላይክ ፋይናንሽያሊ ሂዳችሁ መማር እንደማትችሉ፣ ከፍላችሁ መማር እንደማትችሉ፣ አፎርድ እንደማታደርጉ ፕሩቭ የሚያደርግ ከቀበሌ ሊሆን ይችላል ደብዳቤውን አቅርባችሁ ሴኪዩር የምታደርጉበት የስኮላርሽፕ አይነት ነው ማለት ነው። ከዛ ውጪ የአፕሊኬሽን ፕሮሰሱ ደግሞ እንዳልኳችሁ የፋሚሊ ኢንካም ሊሆን ይችላል፣ ታክስ ዶክመንት ወይም ደግሞ ሌላ የፋይናንሽያል ሪከርድ ሊሆን ይችላል። እሱን አሳይታችሁ ምንም አይነት ገንዘብ እንደሌላችሁ፣ ንብረት እንደሌለ ፕሩፍ አድርጋችሁ የምትወዳደሩበት የስኮላርሽፕ አይነት ነው ማለት ነው። ከዛ ውጭ ደግሞ ምንድን ነው ያው ሎ ኢንካም ባክግራውንድ ላላቸው ተማሪዎች ነው ፕሮቫይድ የሚደረገው ስፔሻሊ። ሴም አይዲያ ነው ያለው እዚህ ጋር። በሶስተኛ ደረጃ ደግሞ የምናየው ካንትሪ ስፔሲፊክ ስኮላርሽፕ ይባላል። ይሄ ካንትሪ ስፔሲፊክ ስኮላርሽፕ የምንለው በመጀመሪያ ደረጃ ታርጌትድ ሪጅኖች አሉ። ለምሳሌ ለአፍሪካ ሀገራት ብቻ የሚወጣ ስኮላርሽፕ አለ። ለኤሽያ የሚሰጥ ስኮላርሽፕ አለ። ለአፍሪካ ሆኖ ደግሞ ለተመረጡ ለ10 ለ20 ለ30 ሀገሮች ብቻ የሚወጣ የስኮላርሽፕ አይነት አለ። ስለዚህ ሪጅን ቤዝድ የሆነ ወይም ካንትሪ ስፔሲፊክ የሆነ ስኮላርሽፕ ይወጣን ማለት ነው። ከዛ ውጪ ካልቸራል ኤክስቼንጅ፣ በካልቸራል ኤክስቼንጅ አማካኝነት ላይክ ፕሮሞት ለማድረግ ካልቸራል ኤክስቼንጅን የሚወጣ የስኮላርሽፕ አይነት አለ። እንደን ዲቨሎፕመንት ጎልስ ላይ ኤስዲጂ የምንለው አለ፣ ላይክ ሰስቴኔብል ዲቨሎፕመንት ጎልስ። እነሱን ታርጌት አድርጎ ኢንቫይሮንመንታል ሳይንስ ላይ ምናምን የተማረ ወይም በዛ የሰራ ሰው ተብሎ ስፔሲፊካሊ የሚወጣበት የስኮላርሽፕ አይነት ነው ማለት ነው ካንትሪ ስፔሲፊክ የምንለው። ስለዚህ እንደ አጠቃላይ 3 አይተናን እስካሁን ድረስ። በአራተኛነት ደረጃ ፕሮግራም ስፔሲፊክ ይባላል። ፕሮግራም ስፔሲፊክ ስሙ እንደሚነግረው ሳብጀክት ፎከስ ነው። ያ ማለት ስፔሲፊክ ፊልድ ኦፍ ስተዲ ሊሆን ይችላል። ለምሳሌ በኢንጂነሪንግ፣ በአግሪካልቸር፣ በቱሪዝም ወይም በተለያየ ሰብጀክት ላይ ፎከስ አድርጎ የሚወጣ የስኮላርሽፕ አይነት አለ ማለት ነው። በአምስተኛነት ደረጃ ገቨርመንታል ወይም ደግሞ ኢንተርናሽናል ስኮላርሽፕ። ይሄ ገቨርመንታል ወይ ኢንተርናሽናል ስኮላርሽፕ ማለት ናሽናል ፕሮግራሞችን ያጠቃልላል። ለምሳሌ ገቨርመንቱ ስኮላርሽፕ ኦፈር ያደርጋል። ለምሳሌ እዚህ ጋር የምናያቸው ኤግዛምፕሎች አሉ። የጀርመን ዳድ ስኮላርሽፕ አለ፣ የዩኬ ቼቭኒንግ ስኮላርሽፕ፣ እንዲሁም የቻይና ሲኤስሲ ስኮላርሽፕ። እነዚህ እና የመሳሰሉት ገቨርመንቱ ነው ሳፖርት የሚያደርገው። በገቨርመንቱ ነው ፈንድ የሚደረገው ማለት ነው። ከዛ ውጭ ደግሞ ላይክ ግሎባል ኢምፓክት የሚባሉ የስኮላርሽፕ ታይፖች አሉ። በአካዳሚክ ኤክስቼንጅ ፕሮግራም ኤክስቼንጅ እያደረጋችሁ ከአንድ ሀገር ወደ አንድ ሀገር ምናምን የምትማሩበት የስኮላርሽፕ ኦፖርቹኒቲ አይነት ነው ማለት ነው። እንደን ሌላው ደግሞ አፕሊኬሽን ሪኳየርመንቶች ናቸው። ስለዚህ እዚህ ጋር ጀነራል ነገር ነው የምናወራው። አፕላይንግ ኢንቮልቭስ ላይክ ሰሚቲንግ አካዳሚክ ሪከርድስ፣ ሪኮመንዴሽን ሌተር ማስገባት፣ ፐርሰናል ስቴትመንት፣ እንዲሁም ደግሞ እንደዚህ አይነት ስኮላርሽፖች ምንድን ነው በጣም ኮምፒቴቲቭ ናቸው፣ ነገር ግን በጣም ሲግኒፊካንት የሆነ ቤኔፊት አላቸው ማለት ነው። ላይክ በእነዚህ አካዳሚክ በሪከርድ በሪኮመንዴሽን ሌተር እና በፐርሰናል ስቴትመንት ኢቫሉዌት ተደርጎ የሚሰጡ የስኮላርሽፕ አይነቶች ማለት ነው። እንደ አጠቃላይ የታይፕስ ኦፍ ስኮላርሽፖች እነዚህ ናቸው። ሌላው ፓርት 4 ላይ የምናየው ኮመን ስኮላርሽፕ ፕሮቫይደሮች ናቸው። እነማን ናቸው ስኮላርሽፕ ፕሮቫይድ የሚያደርጉት የሚለውን ሀሳብ እዚህ ጋር እናያለን ማለት ነው ፓርት 4 ላይ። ስለዚህ የመጀመሪያው ገቨርንመንት ኤጀንሲዎች አሉ ለስኮላርሽፕ ላይክ ሚኒስትሪ ኦፍ ኤዱኬሽን ሊሆን ይችላል፣ ወይም ደግሞ ሰም ኤጀንሲ በገቨርንመንቱ ላይ ያለ ኤጀንሲ ፈንድ የሚያደርገው የስኮላርሽፕ አይነት ሊሆን ይችላል። መጀመሪያ ላይ የምናየው ናሽናል ስኮላርሽፕ የሚባለው ነው። ናሽናል ስኮላርሽፕ የምንለው እንዳልኳችሁ በኤዱኬሽን ዲቨሎፕመንት ሳፖርት የሚደረግ በገቨርንመንቱ ሳፖርት የሚደረግ ሊሆን ይችላል። ስፔሲፊክ ኤሊጂብል ክራይቴሪያ እና አፕሊኬሽን ፕሮሰስ አላቸው። እንደ ሁለተኛው ኢንተርናሽናል ስኮላርሽፕስ ይባላል። ስለዚህ ኢንተርናሽናል ስኮላርሽፕ የምንለው ደግሞ እንዳጠቃላይ ገቨርንመንቱ ወይም ስፔሲፊክ ላይክ ኤዱኬሽን ኤንድ ዲቨሎፕመንት ምናምን እንዳልነው ቅድም ሳይሆን
በአጠቃላይ በገቨርንመንቱ ሳፖርት የሚደረግ የስኮላርሽፕ አይነት ነው። ቅድም ያየናቸው እንደ ኤግዛምፕል ማየት እንችላለን። ዳድ ስኮላርሽፕ እና ዩኬ ስኮላርሽፕ፣ ዩኬ ላይ ቼቭኒንግ ስኮላርሽፕ የሚሰጥ አለ ማለት ነው። and the next one would be like benefits. so benefits የምንለው ደግሞ ለምሳሌ አዲሽናል ነገሮችን ፕሮቫይድ የሚያደርጉ ናቸው። ለምሳሌ ሜንቶርሺፕ ሊሆን ይችላል፣ ኔትወርኪንግ ሊሆን ይችላል። ላይክ ከዛ ሀገር ካለ ዩኒቨርሲቲ ጋር ምናምን ኢንተራክሽን የሚፈጥርበት እና ኔትወርኪንግ ክሬት የሚደረግበት የስኮላርሽፕ አይነት ነው ማለት ነው። ስለዚህ እነዚህ በገቨርንመንት ኤጀንሲ ውስጥ የሚሰጥና ገቨርንመንት ኤጀንሲዎቹ ፕሮቫይድ የሚያደርጓቸው ኦፈር የሚያደርጓቸው ስኮላርሽፕ ታይፖች ናቸው። ሌላኛው ራሳቸው ዩኒቨርሲቲዎቹ በራሱ ፈንድ የሚያደርጉት የስኮላርሽፕ አይነት አለ። ስለዚህ ዩኒቨርሲቲዎች እንዳጠቃላይ ራሳቸው አወዳድረው ክራይቴሪያ ወጥተው ቲዩሽን ፊውንም ከቨር አድርገው የኤክስፔንሱንም አኮሞዴሽንም ኤቭሪቲንግ ከቨር ተደርጎ በዩኒቨርሲቲው የሚሰጡ ስኮላርሽፖች አሉ። ስለዚህ ከነዛ ውስጥ ኢንስቲቱሽናል ስኮላርሽፕ ሳለ አፕሊኬሽን ፕሮሰስ የሚባል አለ፣ ላይክ ካምፓስ ኦፖርቹኒቲዎች አሉ። ስለዚህ እነዚህ ከዩኒቨርሲቲዎቹ ኦፈር የሚያደርጓቸው የስኮላርሽፕ አይነቶች ናቸው ማለት ነው። ይሄኛው አፕሊኬሽን ፕሮሰስ ያልኳችሁ ቅድም የነገርኳችሁ አይነት ነው። ያ ማለት ቅድም የነገርኳችሁ ለምሳሌ በዶክመንቶች በአካዳሚክ ሪከርድ ኦር አዘር ዶክመንቶችን ምናምን ወይ ኢንተርቪዎችን አሰስ ተደርጋችሁ በኢንተርቪው በዶክመንታችሁ ምናምን ኦፈር የሚደረግበት ነው። ሌላ ደግሞ ካምፓስ ኦፖርቹኒቲ የሚባል አለ። ካምፓስ ኦፖርቹኒቲ ማለት ዩኒቨርሲቲ ስኮላርሽፕስ ፕሮቫይድ ኦፖርቹኒቲስ ፎር ካምፓስ አክቲቪቲስ። ለምሳሌ ሪሰርች ሊሆን ይችላል፣ ኢንተርንሽፕ ሊሆን ይችላል። በኢንተርንሽፕ መልኩ ኦፈር የሚያደርጉት ስኮላርሽፕ ኦፖርቹኒቲ ሊኖር ይችላል ማለት ነው። ሶስተኛው ደግሞ ኤንጂኦዎች ናቸው። ስለዚህ ኤንጂኦዎችም ፈንድ የሚያደርጉት ስኮላርሽፕ አይነት አለ ማለት ነው። ስለዚህ ነን ገቨርንመንታል ኦርጋናይዜሽኖች ለምሳሌ ፉል ብራይት የሚባል አለ፣ አሜሪካ ላይ የሚሰጥ የስኮላርሽፕ አይነት ነው። ማስተር ካርድ ፋውንዴሽን አለ፣ እሱም ደቡብ አፍሪካ የሚሰጣን የተለያዩ ሀገራቶች ውስጥ ይሰጣል። ይሄ ስኮላርሽፕ ማስተር ካርድ ነው ፈንድ የሚያደርገው። እያየን ያለ ነው ምንድን ነው ስኮላርሽፕ ምንድን ነው የሚለውን ቢግነር ሌቭል ላይ ለሁላችሁም አንድ አይነት እንዲሆን በማሰብ የተዘጋጀ ቪዲዮ ነው። ስለዚህ ሰብስክራይብ እያደረጋችሁ ዩቲዩብ ቻናላችንን ቤተሰብ ሁኑ። ዲፕሊ እንገባበታለን። ለምሳሌ የተለያዩ ዶክመንቶች አሉ፣ እንዴት እናዘጋጃለን፣ ሞቲቬሽን ሌተር፣ ሲቪ እንዴት እናዘጋጃለን የሚሉ እያንዳንዳቸው ፓርት 2 ፓርት 3 ፓርት 4 እያለ ኮንቲኒየስ የሆነ ቪዲዮ ነው ያዘጋጀውላችሁ። ስለዚህ ይሄ ፓርት 1 ነው። ቤዚክ ኢንፎርሜሽን ስለ ስኮላርሽፕ ማወቅ የምትፈልጉ ልጆች ስለ እሱ ነው እያወራን ያለ ነው። ሶ አፕሊኬሽን ሪኳየርመንት የሚባል አለ። ቅድም እንዳልኳችሁ በዶክመንታችሁ በአካዳሚክ ሪከርዳችሁ የሚሰጥና ሌላኛው ሶሳይቲ ላይ ምን አይነት ኢምፓክት ታመጣላችሁ በሚለው ኢቫሉዌት ተደርጎ የሚሰጥ ስኮላርሽፕ አይነት አላችሁ። ሶ ኤንጂኦ ፈንድ የሚያደርገው ሶስተኛው ነው ማለት ነው። ከዛ ውጪ ፕራይቬት ካምፓኒዎች አሉ። የተለያዩ ፕራይቬት ካምፓኒዎች ፈንድ የሚያደርጉት የስኮላርሽፕም ታይፕ አለ ማለት ነው። ኤንድ ፓርት 5 ምንድነው? እዚህ ጋር ጀነራል ሪኳየርመንቶች ነው። ይሄን ጀነራሊ አዌር ለማስደረግ ነው እንጂ እንዳልኳችሁ እያንዳንዱን ሪኳየርመንቶቹን ዲፕሊ እናያቸዋለን። ቪዲዮም ስለተዘጋጀ ይሄ ፓርት 1 ነው። ሶ ፖስት እናደርጋለን። ሼር እያደረጋችሁ ኮሜንት እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ኖቲፊኬሽንም እንዲደርሳችሁ የደወል ምልክቷን ኦን እያደረጋችሁ ተከታተሉ ማለት ነው። ስለዚህ ጀነራል ሪኳየርመንቱ አፕሊኬሽን ፎርም ይኖራል። ሞስትሊ አፕሊኬሽን ፎርም አለ። ኦልሞስት ለሁሉም ስኮላርሽፖች አፕሊኬሽን ፎርም አለ። ሶ አፕሊኬሽን ፎርሙ ምን ያካትታን የሚለውን ዲፕሊን እናያለን። እዚህ ጋር ግን ራፍሊ ጀነራል ኢንፎርሜሽን ነው ሰጥቻችሁ ማልፈው። ሶ ኮምፕሌቲንግ ፎርሙን መሙላት ግዴታ ነው። እንዳትሳሳቱ ሆናችሁ ፎርሙን መሙላት ይጠበቅባችኋል። ከዛ ውጪ አታች አድርጎ የምትባሉትን ዶክመንቶች ትራንስክሪፕታችሁን፣ ሰርተፊኬቶቻችሁን ወይም ሌሎች ሪሌቫንት የሆኑ ዶክመንቶችን አታች ማድረግ ይጠበቅባችኋል። ከዛ ውጭ ደግሞ ሰሚሽን ፕሮሰሱ በደንብ ማየት አለባችሁ። ለምሳሌ ኦንላይን ነው የተጠየቀው ወይስ ፊዚካሊ ዶክመንቱ መላክ አለብኝ ምናምን የሚለውን በደንብ ማየት አለብን ማለት ነው፣ ማየት ያስፈልጋል። ሌላኛው አካዳሚክ ሪከርድስ ነው። ሶ ዶክመንት ሪኳየርመንቱ አካዳሚክ ሪከርድስ ለባችለር ከሆነ የ12ኛ ክፍል ውጤት፣ ትራንስክሪፕት የ10ኛ ክፍል፣ የተለያዩ ሰርቲፊኬቶች ቮለንተሪ የሰራችሁባቸው፣ የእንግሊዝኛ ፕሮፌሽንሲ ካላችሁ እሱን ፈተና፣ ቴስት ስኮር የሚባሉ አሉ፣ ሳት፣ ኤስሲቲ፣ ጂአርኢ ምናምን የሚባሉ ፈተናዎች አሉ። ሶ እነሱን
አታች ማድረግ ይጠበቅባቸዋል። ሌላኛው ዶክመንት ሞቲቬሽን ሌተር ወይም ደግሞ ፐርሰናል ስቴትመንት የሚባል አለ። ሞቲቬሽን ሌተር ምንድን ነው? ፐርሰናል ስቴትመንት ምንድን ነው? እንዲሁም ደግሞ ሪኮሜንዴሽን ሌተር ኤቭሪቲንግ እያንዳንዱን ብሬክዳውን አድርገን በፓርት 2 ፓርት 3 ፓርት 4 ላይ ፖስት ማደርግላችሁ ይሆናል። ሶ ሞቲቬሽን ሌተር ያስፈልጋል። ስትሮንግ የሆነ ሌተር መጻፍ አለባችሁ። ኮንቴንቱና ስትራክቸሩን ፎሎ ማድረግ አለባችሁ። በስርዓት ኢንትሮዳክሽን ሊኖረው ይገባል፣ ሜን ቦዲ ሊኖረው ይገባል፣ እንደን ኮንክሉዥን ሊኖረው ይገባል ማለት ነው። ከዛ ውጭ ደግሞ ፐርሰናል ተች የሚባል አለ። ፐርሰናል ተች ማለት ጀነራሊ እንደዚህ አይነት ነገሮችን አደርጋለሁ ወይ ሳደርግ ነበር ምናምን ከማለት ፐርሰናል አንድ ስቶሪ ወስዳችሁ ከህይወታችሁ ውስጥ እንደዚህ በዚህ ጊዜ እንደዚህ አይነት ነገሮችን አቺቭ አድርጌያለሁ እንደዚህ ነገሮችን ምናምን የሚሉ ፐርሰናል ስቶሪዎች አድ ማድረግ ይጠበቅባቸዋል ማለት ነው። በአራተኛ ደረጃ ሌተር ኦፍ ሪኮመንዴሽን ናቸው። ሶ ሌተርስ ኦፍ ሪኮመንዴሽን ከተለያዩ ሰዎች የምታጽፏቸው ናቸው። ከመምህሮቻችሁ፣ ከፕሮፌሰሮች፣ ከምትሰሩበት መስሪያ ቤት ኃላፊዎች ምናምን ሊሆን ይችላል። ከነሱ የምታጽፉት ነው። ስለዚህ ያ ወረቀት ምንድን ነው የሚገልጸው? የሶስተኛ ወገን ወይም ከእናንተ ውጭ ያለ ሰው እንዴት ነው ኢቫሉዌት የሚያደርጋችሁ፣ እንዴት ነው ኤክስፕረስ የሚያደርጋችሁ፣ እናንተን እንዴት ይገልጻችኋል የሚለውን የሚያዩበት ታይፕስ ኦፍ ሪኳየርመንት ነው። በቀጣይ ደግሞ ፕሩፍ ኦፍ እንግሊሽ ፕሮፌሽንሲ ነው። ቅድም ሜንሽን አድርጌላችኋለሁ። ላንጉጅ ሪኳየርመንት ይኖረዋል። አንድ ስኮላርሽፕ ሲወጣ ኢንተርናሽናል እንግሊሽ ፕሮፌሽንሲ ኤግዛሞችን የሚጠይቅ ሊሆን ይችላል፣ ወይም ደግሞ በሚዲየም ኦፍ ኢንስትራክሽን ሪኳየርመንቱን ማሟላት የምችሉበት ሊሆን ይችላል። ስለዚህ ከሁለቱ ቼክ አድርጋችሁ ዶክመንቱ ያስፈልጋችኋል። ሶ በስድስተኛ ደረጃ የምናየው ቲፖችን ነው። ለቢግነሮች ምን አይነት ነገሮችን ቢያደርጉ ሲምፕል ይሆንላቸዋል የሚለውን ሜንሽን ላድርግላችሁ። በመጀመሪያ ደረጃ እርሊ ስታርት ማድረግ አለባችሁ። እርሊ ስታርት ማለት ከዴድላይኑ ወይም ልክ አናውንስ እንደተደረገ ወይም ደግሞ አናውንስ ከመደረጉም በፊት ኢንፎርሜሽን ሰብስቦ እርሊ ዶክመንታችሁን ሬዲ ማድረግ አለባችሁ። ሪሰርች ሰርታችሁ የሚጠበቅባችሁን ነገር ማድረግ አለባችሁ። ምክንያቱም ታይም ማኔጅመንት የሚባል ነገር አለ። ታይም ለአንድ ወር ወይም ለ3 ሳምንት ነው ሊከፈት የሚችለው ያ ስኮላርሽፕ። ስለዚህ ቀድማችሁ ጀምራችሁ ያለውን ነገር የሚጠየቀውን ነገር ሬዲ በማድረግ ቀድማችሁ ሰሚት ማድረግ ትችላላችሁ። ዶክመንታችሁንም በሚጠበቅበት ኳሊቲ ሬዲ ማድረግ ይቻላል ማለት ነው። ስለዚህ ኦርጋናይዝድ አድርጋችሁ ዶክመንታችሁን ሰሚት እንድታደርጉ እርሊ መጀመር አለባችሁ። የመጀመሪያው ቲፕ ይሄ ነው። በሁለተኛነት ደረጃ ደግሞ ትረስትድ ሪሶርስስ መጠቀም። ለምሳሌ ሁሉም ሰው ፖስት ሊያደርግ ይችላል። የትም ሶሻል ሚዲያ ላይ ልትሰሙ ትችላላችሁ ስለ ስኮላርሽፑ። ግን ትረስትድ የሆነ ታማኝነት ያለው ሪሶርስ መሆን አለበት። ለምሳሌ አማንዛ ጋር ስመጡ ይህ ስኮላርሽፕ ምንድን ነው የሚለውን ቼክ አድርገን ነው ፖስት የምናደርገው። ስለዚህ ፎሎ በማድረግ ቴሌግራም ላይም ጆይን በማድረግ እንዲሁም ቲክቶክ ላይ ፎሎ በማድረግ ላይክ ትረስትድ የሆነ ሪሶርስ ማግኘት ትችላላችሁ፣ ሊንኮችን፣ ዌብሳይቶችን ማለት ነው። ሌላኛው ቲፕ ደግሞ አንድ ስኮላርሽፕ ብቻ አፕላይ አለማድረግ ነው። ማለት መልቲፕል ስኮላርሽፖችን ሞክሮ ላይክ ከነዛ ውስጥ ሊሳካም ይችላል ወይም ደግሞ ኤክስፔሪየንስ ሆኖ ሊያልፍ ይችላል። ለኔክስት ይር ለሚመጡት ስኮላርሽፖች ብዙ ነገሮችን መማር እንድችሉ የሚያደርጋችሁ ኤክስፔሪየንስ ልታገኙ ትችላላችሁ። ስለዚህ አንድ ብቻ ስኮላርሽፕ አፕላይ አድርጎ እሱን ብቻ መጠበቅ አያስፈልግም። ምክንያቱም ስኮላርሽፕ በራሱ ኮምፒቴሽን ስለሆነ፣ ስለዚህ ኮምፒቴሽን ነው። 3 4 5 6 እስከ 10 ከ20 ልታፕላይ ልታደርጉ ትችላላችሁ። ከዛ ውስጥ አንደኛው ሊሳካ ይችላል፣ ወይም ደግሞ ተምራችሁበት ለኔክስት ራሳችሁን ሬዲ የምታደርጉበት ትምህርት ሊሰጣችሁ ይችላል ማለት ነው። ስለዚህ እንደ አጠቃላይ ብዙ ስኮላርሽፖችን አፕላይ ማድረግ ይጠበቅባችኋል። ፓርት 7 ደግሞ እና መጨረሻው ፋይናል ታውትስ ነው። የመጨረሻ ሀሳብ ላይ አንዳንድ ነገሮችን ልበላችሁና የዚህ ቪዲዮ መቋጫ ይሆናል ማለት ነው። የመጀመሪያው the power of scholarships ነው። ምን አይነት አድቫንቴጆች አሉት ስኮላርሽፖች? ኦፕኒንግ ዶርስ፣ ያ ማለት አዲስ ምዕራፍ አዲስ ህይወት ነው የሚጀምርላችሁ የሚሰጣችሁ። ስለዚህ ከምትኖሩበት ቦታ ሄዳችሁ እየተከፈላችሁ የተሻለ ሀገር ሄዳችሁ ስራም ሊመቻችላችሁ ይችላል። ወይም ደግሞ ከጨረሳችሁ በኋላ ህይወታችሁን የሚቀይር ነገር፣ ቤተሰቦቻችሁን የሚቀይር ነገር አችብ የምታደርጉበት የህይወት የመቀየሪያ ዘዴ ልንለው እንችላለን። አንደኛው የህይወት የመቀየሪያ ዘዴ ስኮላርሽፕ ነው ማለት ነው። ከዛ ውጪ እንደ ምክር የምንሰጣችሁ ስቴይ ሞቲቬትድ ነው። ላይክ ሁሌም ቢሆን ሞቲቬትድ መሆን አለባችሁ። ቶሎ ጊቫፕ ማድረግ የለባችሁም። ላይክ ሪጀክሽን በደንብ ነው የሚመጣው when it comes to scholarship። ቻሌንጆችን ኦቨርካም እንድታደርጉ እንዲሁም ደግሞ አቺቭመንታችሁን እያንዳንዷን አቺቭመንት መሞከር በራሱ ባይዘወይ በጣም ትልቅ አቺቭመንት ነው። ስለዚህ አፕሪሺየት ማድረግ አለባችሁ ራሳችሁን። በመጨረሻም
አንዛን ቴሌግራም ላይ እንዲሁም ቲክቶክ ላይ እንዲሁም ደግሞ አሁን ዩቲዩብ ላይ መተናል። ስለዚህ ፎሎ በማድረግ ቤተሰብ ሁናችሁ የሚለቀቁ ትረስትድ የሆኑ ሪሶርሶችን እንድትሞክሩ ሪኮመንድ እናደርጋለን። ሶ እንዳያችሁት ስለ ስኮላርሽፕ እና አጠቃላይ ምን ይመስላል የሚለውን ነገር ዲስከስ አድርገናል። ስለዚህ ከዚህ በኋላ ደግሞ በሚኖሩን ቪዲዮዎች እያንዳንዶቹን ዶክመንት ፕሪፓሬሽን ጀምሮ እንዲሁም ደግሞ የተለያዩ ስኮላርሽፕ ኦፖርቹኒቲዎችን ስፔሲፊክ እያደረግን ዲስከስ የምናደርግበት ቪዲዮዎች ፕሮግራሞች ይኖሩናል። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ኖቲፊኬሽን እንዲደርሳችሁ የኖቲፊኬሽን ምልክቷን ወይም የደወል ምልክቷን ኦን ማድረጋችሁ እንዳትረሱ። በተጨማሪም የተለያዩ የስኮላርሽፕ ኦፖርቹኒቲዎችን ለሚፈልጉ ልጆች እንዲደርስ ይህን ቪዲዮ ሼር አድርጉት። ሻሎም